What's good, YouTube? What's good, YouTube? Yeah. Good. It's your boys. It's your boys. We're gonna back in another video today. ዛሬ ደግሞ አዲስ ነገር ነው ይዘላችሁ የመጣነው አዲስ ኮንቬንሽናል ሴንተር ቴክኖ ካመን 40 ኤግዚቢሽን አላችኋል። የነገር እንሳተፋለን የሚባል ይገባል። ዛሬ የተለያየ ሀገር ባንዲራ ማለት እንዴት አባቱ እንደሚያምር ተላልክ በአጭር ጊዜ ውስጥ የተለወጠች ቦታ ናት። ታዲያስ ይሄ በቃ አንብሊቨብል በጣም ንፋሱ ግን ከባድ ነው። እንግዲህ ድምጻችንን ማተር እንዳታረጉት በጣም ከባድ ነው። እንግዲህ ጋይስ ከውጪ ይሄንን ነው ይመስላል። ከውጪ ስታዩት ይሄንን ይመስላል። አሪፍ ቪው አለው። በጣም ምርጥ ቪው ነው ያለው። ገብተናል። ኦሬዲ ቪው ያራራይት በጣም ነው የሚያምረው። ቦታው በጣም አሪፍ ነው። ካመን ትላለህ። ካመን ምንድን ነው? ካመን 40 እንግዲህ ጋይስ በሩ ላይ ነን። ሌትስ ጎ ያብረን ያለን ሌትስ ጎ ተከታተሉ። ከፎቶ ኤግዚቢሽን ነው የምንጀምረው ስራችንን። ያው እዚህ ጋር እንደምታዩት ክሬተር ፓስ ተሰጥቶናል። እንግዲህ ለዚህ ክብር በቅተናል። እናመሰግናለን። እንግዲህ ከዚህ የበለጠ እንቀጥላለን ወደፊት። ተከታተሉ። ሰፖርት ማድረግ እንዳይረሳ፣ ላይክ፣ ሼር እንዳረሱ፣ ሰብስክራይብ እንዳረሱ። እዚህ ጋር የስዕል ኤግዚቢሽን ነው ይሄ እና አሪፍ በካመን 14 የተነሱ ፎቶዎች ናቸው እነኚህ እዚህ ጋር የምታዩቸው በሙሉ እንደዛ የተነሱ ፎቶዎች ናቸው እና ግን ያቸው እና ሬት ማድረግ ደግሞ እንዳረሱ ሬት አድርጓቸው ፎቶዎች የሆነ ሜኖች በጣም ብዙ ሰዎች እና እንደዚህ ነው ነገር አለ። ካመን 40 ፎር ክሬተር በጣም ምርጥ ነው። እና እስካሁን ያያችኋቸው ፎቶዎች ደግሞ በአጠቃላይ የተነሱ በካመን 40 ሲሪየስ ነው። ያው ሪኮመንድ እናደርጋለን። ዩማን ባንክ ሎኬሽን ሻፕ ነገር እንችላለን። ማሸናፊዎች ነን። በደንብ ላብራራለሁ። እኔ አልወድም ግን እነዚህ ፈረሶች ዋይልድ ሆርስ ናቸው። ዋይልድ ሆርስ ማለት የዱር ፈረሶች የሚገኙት ቁንዶዶ ተራራ ነው። ቁንዶዶ ማለት ከሀረር አይ ቲንክ 50 ኪሎ ይሁን 150 ኪሎ ይሁን እርግጠኛ አይደለሁም፣ ግን እዛ አካባቢ ነው የሚገኙት። የብርቅዬ ነው የሚባሉት። ላይክ ኢትዮጵያ ውስጥ ብቸኛ የዱር ፈረሶች እነዚህ ብቻ ናቸው። ሌላ ቦታ የለም። እና ደግሞ በጣም እኔ ራሴ ነኝ ያነሳሁት። ስዋድ ከሪ ይላል እኔ ነኝ ያነሳሁት። በጣም ግን ስቶፒዮስ አንድ ደግሞ ያው ለኛው ምን ነው ፌራሪ ሎጎ ምናምን ታውቃለህ? ወደዛ ነገር ይጠጋል። ይሄም እንደዛ ነው። እዛ ነው የተነሳው። ከዛ ነው ላሳይ። አንድ ደግሞ ፈረሶች ጋር ነኝ እኔ ብዙ ጊዜ ያው ለኛው እነዚህ ሁሉ በቴክኖሎጂ የተነሱት ፕሌስ ኢዝ ሶ ቢዩቲፉል ከምታስቡ በላይ ፕላስ ደግሞ በካመን 40 ሲሪየስ የተቀረጸ አይመስልም። በጣም አድቬንቸረስ ነው። በጣም ቤስት ነው። ፎቶቹ ሪያሊቲ ነው እንትናላችኋል ሪኮመንድ አድርጋችኋል። እነዚህ የቴክኖ ኢቨንቶች ሲሆኑ መታችሁ እንድትሳተፉ አቤት ክብራችን ሚስተር ክሬተር እና እንደዛ ምላችኋል። ሰው ለፕሌስ ኢዝ ሶ ቢዩቲፉል እና የዩቲዩብ ቻናላችን እያደረጋችሁ መነሳት አለብን። ፎቶ ሀረር ጀጎል አቤት ጀጎል ገባ። እስኪ እና እናሳያቸዋለን። ደግሞ ከታች ደግሞ እናስቀምጥላችኋለን ኢንስታግራም አካውንታችን ፎሎ እያደረጋችሁ ቲክታክ አካውንት ፎሎ እያደረጋችሁ ከጀርባችን ደግሞ አሪፍ ፎቶዎች አሉ። በጣም እንግዲህ በጣም ቃላቱ ላይ የለንም።
እንግዲህ እንደዚህም ቢሉን እኛ ተስፋ እንቆርጥ ዘላለም እንኖራለን። ታችን እንቀጥላለን። ደግሞ ፎቶ እንነሳ። ድሬዳዋ ይላል። ድሬዳዋ 1902 እንግዲህ 1902 ድሬዳዋ እንነሳ። ወይኔ ድሬዳዋ እያያችሁ የድሬ ልጆች ያው እንግዲህ የድሬ 1902 ከዚራ ተራዘ ነበረ። ያው ይሄንን ኢቨንት ያልመጣችሁ ሰዎች እንግዲህ በጣም ነው የምናዝነው። በዚህ አጋጣሚ እንግዲህ ፍሩንፉዶችን እናመሰግናለን። ብዙ ኢቨንትን እነሱ ናቸው የነገሩን የምንመጣው። ያው ሰብስክራይብ አጣ ያላረገ እንዳይኖር ተከተል። we are in አዲስ ከባድ ፋይናሊ አዲስ አበባ ገብተናል። አንድ ፎቶ አዲስ አበባ ላይ አዱገነት ሻምፒዮን እንችላለን። እዚህ ጋር ደግሞ አሉ የተለያዩ ፎቶዎች አሉ። አሁን ደግሞ እስኪ ወደ ጌም ዛሬ ይለያል። ያው ትንሽ ቀዝቀዝ ያለ ነው። ያው ኢቨንቱ ገና አልጀመረም። ያው ማታ ምናምን ላይ ግን ትልቁ ችግሩ ምንድን ነው መሰላችሁ? ሰብስክራይብ እያደረጋችሁ አይደለም። አድርጉ እና ወደ ጌም እስኪ እንግዲህ ያስከፍላል። እንሞክር። ያው እንግዲህ ጋይስ ኢዲዲያ እዚህ ጋር ሊሞክር ነው። አዲስ ጌም ሌላ ጌም ደግሞ እንይለት። እንግዲህ ምንም ማድረግ አይቻልም። ይሄው ሞከር አዘለል የሁለታችንም የሚቻል አይነት ነገር አይደለም። አናዘር ሌቭል ላይ ነው የሚቻል ነገር አይደለም። ቀላል ይመስላችኋል? ስታዩት ነው ቀላል ይመስላል። ውጭ ሆናችሁ ስታዩ ነው ኢዲሲነት እግዚአብሔር በጣም ከባድ ነው። እና እንግዲህ ያው ተላላችሁ ፓስ እስኪ ሞክር ደግሞ ዋን ቪዋን እስኪ ሞክራ ማንም ያሸንፍ ዴፊኒትሊ የታወቀ በስንት በሁለት እናድርገውና የተሸነፈ የሆነ ቅጣት ስንት ቅጣት ይቀጣል? የምር በሁለት ጎል እናድርገው እና ይሄው እንግዲህ እያያችሁ ቁመት ለራሱ ማሳይንተናል። እንጮታለን አሸናፊውን እንለያለን። ያ ቤል እንግዲህ ካሜራማናችን ዳኛ ነው። ማይካችንን እናውጥና እንስራ። ያ በቃ ማይካችንን እናስረክባትና እስኪ እናያለን። እንጮታ ወደ
እኔ ሌጀንድ ነኝ ሲጀመር ጎት ነኝ ይዘጉት የምራመኛለሁ በቃ ብሩ መጋብዘኛ ወክ እንበላለን አብረን አሳለብለን እንግዲህ ወደ ሌላ ቀጣይ ጌሞች እንሄዳለን ተከታተሉ ወይል እንግዲህ ይኸው እንደምታዩት ነው ደክሞናል በቃ ቁጭ ብለናል ያው እንግዲህ አንዳንድ ቦታዎችን አየን ጌሞች ተጫወትን እና ብዙ ነገሮች አሉ ብቻ በጣም ነው ደስ የሚል ያ ሸፈቱ ካሜራ ማለት ሰብስክራይብ አንዳንድ ነገሮችን ደግሞ ባለሙያዎች ነበር ማለት ነው ካምን 14 በመጀመሪያ ከዚህ ጀምሮ ካምን ቴክኖ ስፓርክ ነው የሚባለው እና ትንሿ ስትሆን 256 ጂቢ በ8 ጂቢ ራም አላት። ካሜራዋ ደግሞ 50 ሜጋ ፒክሰል ነው ማለት ነው። አማራጮች አሉ። ሁለተኛ ደረጃው ደግሞ ቴክኖ ካምን 40 ፕሮ የሚባለው 40 ፕሮ የሚባለው ደግሞ በአይነቱ ለየት ያለ ነው። 256 ጂቢ በ8 ጂቢ ራም እና ፕላስ 5 አለ። ሲቀጥል ደግሞ ዋተር ፕሩፍ ናቸው። እዚህ በጣም አሪፍ ቆንጆ ፐርፎርም ያደርጋል ማለት ነው። ካሜራቸው ቆንጆ ማድረግ ይችላል። ከፍ ባለ ቁጥር ካሜራቸውን በጣም አሪፍ ፐርፎርም ማድረግ ይችላል እና ይህም አሪፍ ነው። ካሞን 40 ፕሮ የምንለው እና ደግሞ ካሞን አዲስ የመጣው ዋንታፕ የሚባል ሌላ ተሽናለ ነው ፍላሽ ሙቭመንት ካፕቸር ማድረግ ይችላል እና ላይክ ሆልድ ሲደረግ 20 ፎቶ በአንድ ሰከንድ 20 ፎቶ ካሜራው ከኋላ 5 ሜጋፒክሰል ነገር ባትሪ ገዛ ላይ ባትሪ 5200 ሚሊ አምፔር ሌላ ገበያ ላይ 5000 ድረስ ሳምሰንጎች ሌላ ደግሞ 45 ዋት ፋስት ቻርጅ በደንብ ፐርፎርም ያደርጋል ማለት ከሌሎች አንጻር። ባትሪያቸው በጣም አሪፍ ነው። ኦኬ እዚህ ጋር የምናየውስ ይሄ መጨረሻው ነው ማለት ነው። ኦኬ ይሄ መጨረሻው ካሞን 40 ፕሪሚየም 5 ኪሎ ፕላስ 10 ጂቢ ደግሞ ራም አለው። ከዛ ይሄ የሚለየው ምንድነው? ካሜራው ፍሮንት ባክ 50 ሜጋፒክሰል ነው። ከዛ 90 ዋት ነው ፋስት ቻርጅ ነው ዋት እና ይሄ IP68 ነው። ይሄም ደስና ዋተር ነው ማለት ነው። ስለዚህ ይሄም 5200 ሚሊ አምፔር 5000 ይሄ ዋንታፕ ሲሆን ከሶስቱ በቤስት የሚባል የትኛው ነው ማለት ነው? ይሄኛ ሶስተኛ ስልክ ማለት ነው። በአልትራ ደረጃ ይሄ በጣም አሪፍ ነው። ያው ፕሪሚየርም ነው። ባትሪያቸው ግን በጣም ጋራንቲ ያለው እና 5000 ነው እና በጋራንቲ ደረጃ ደግሞ ፕሮ ኦልሞስት የ5 ዓመት ጋራንቲ ያለው ከተደረገ በኋላ ከዛ በኋላ ግን ፕሪሚየም ፋይት ደግሞ የ6 ዓመት በጣም ፐርፎርም ያደርጋሉ ማለት ነው። ሶ ቴንክ ዩ በጣም ላይክ እያደረጋችሁ አለ በቅርጿን እስኪ ተናገሩ። እሺ ማን ያ በጣም ነው እንወዳችሁ። ይሄን ሁላ እኮ የምናደርግላችሁ ለእናንተ ፎ ማን ሰብስክራይብ አታደርጉ በቃ በጣም ነው የምንናደድባችሁ። በነበረው ኢቨንት በጣም ተደስተናል። ቴክኖችን እናመሰግናለን። ያው ካሞን 40 ሲሪየስን ደግሞ ያው ተጠቀሙላለን። በቀጣይ ደግሞ ኢንቫይት ተልኮልን ነው በሰፊው እናስተዋውቃለን ብለን እናስባለን። በቀጣይ ቪዲዮ እስክንገናኝ እንግዲህ ይመቻችሁ፣ እንወዳችኋለን። ይመቻችሁ። ሰብስክራይብ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ጋይስ። አንተ 200 እንዲሁ ነሽ 200 ያ እንግዲህ የዛሬ ቪዲዮአችን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት።